ማለት አይኖርም። ይሄው ካንተ በላይ ነገሮችን የሚያቅ ቆይ ዝም በል ቀስ በል አትንገረው ቶሎ ብለህ አንተ እያወራን ያለነውማ ልጅቷ ያንተ አይደለም ጠሉን አይደለም እንደ ትልቅ ሰው ተረጋግታችሁ አውሩ። የኔ ልጅ ናት የምትልበትን ነገር ንገረን። ዮናስም የኔ ልጅ ናት የሚልበትን ነገር ይንገረን። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ልውል ሰላም በላቸው። ሰላም ውድ ፋሚሊዎች እንደምን ናችሁ? እኛ እንግዲህ ደህና ነን። ያው የተለቀቀውን ቪዲዮ ዮናስ ላይ በአንድም በሌላም ያዩት ይመስለኛልና እኛም ለራሳችንም በጣም ነው የደነገጥነው። በጣምም ነው ግራ የገባን ማለት ነው። ግራ የገባኝ ምንድነው እሱ ዮናስ የኔ ልጅ ናት ሲል በርግጥ እኔ ስቲል እስካሁን ድረስ አላመንኩትም። ትክክለኛ አባትየውንና ራሱ ዮናስን ዛሬ የምናገናኝበት ቀን ነው፣ ሁለቱን ማለት ነው። እኔ ወስዳታለሁ ብዬ እየተመኘው ጭራሽ አባት ነኝ ብሎ ቁጭ አለ። ዮናስ አባት ነኝ ብሏል። እንግዲህ ቤተሰቦቻችን ቪዲዮን ያላያችሁት ገብታችሁ በጣም በሚያሳዝን ሁኔታ ነበር አባትነቱን ያመነው ማለት ነው። ይሄን ሁሉ ነገር የሚያቀናበርኩት እኔ ነኝ፣ ካፌ ውስጥ አምጥታ ልጁን ስትሰጥ ምናምን ያለው ነገር ሁሉም እኔ ነኝ ያዘጋጀሁት ነው ያለው ማለት ነው። እኔ እስካሁን ባይገርምኝ ያ ማለት እናትየዋ የት እንዳለች ጭምር ነው የሚያውቀው ማለት ነው። እውነት ከሆነ ግራ እየገባኝ ነው። እኔ ልጅቷን ስለሚወዳትስ ነው ወይ እያልኩት በቃ ምንም እንቅልፍ እየወሰደኝ ነው። የቷ ልጅ ህፃኗን ስለሚወዳት ነው እሱ ጋር እንድትሆን እንደዚህ ብሎ በሽወዳ ወይም በውሸት እንዴት እንደዚህ ሊያደርግ እኮ አይችልም አይደል እንዴ? በኋላ የሚታወቅ ነገር ነው። ዋሽተህ እኮ አታልፈውም ይሄን ነገር። ለምሳሌ ቤተሰቦቻችን እኛ አሁን ግራ ያጋባን ነገር ምንድነው እሱ የዛን ቀን ፌስታል ውስጥ የልጅቷ ዕቃ ልጅቷ ብቻ አልነበረችም ያለችው፣ ፌስታል አብሯት ነበረ። ፌስታል ውስጥ ደግሞ እቃዎች ነበሩ። ፌስታል ውስጥ ደግሞ ካሉት እቃዎች የልጅቷ ዕቃ ብቻ አልነበረም ያለው፣ የማን ዕቃም ነበር፣ ምንም ነበረ፣ ማስረጃዎችም ነበሩ። ለምሳሌ ፎቶ ነበረ፣ የት እንዳለ አድራሻም ጭምር ነበረ፣ የአባትየው ማለት ነው። እና ይሄን ሁሉ ነገርም አቀናብረሃል ወይ? እኔ አሁን ትንሽ ያወዛገበኝ ዮናስ እየዋሸ ነው ወይስ እውነቱን ነው የሚለው ነገር እኔ ያወዛገበኝ ምንድነው እሱ ብለህ ከጠየቀኝ ስንጠይቀው የዛን ቀን ታዲያ ወረቀቱስ ምንድነው? ታዲያ አባትየው እኔ ነኝ ያለው ምንድነው ብለን ስንጠይቀው ምንድነው ሲያለን ስለሱ እኔም ግራ ገብቶኛል ነው ያለው ማለት ነው። እና ዞሮ ዛሬ ሁለቱንም ነገር ግልጽ የምናረግበትና የምናውቅበት ጊዜ ላይ ነው ያለነው። እንዴት ካልከኝ ደግሞ ሁለቱን ልናገናኛቸው ነው፣ ዮናስንና ራሱ ናቲን ልናገናኝ ነው ማለት ነው። ፈቃደኛ ይሆናል ግን ዮናስ? ሁለቱንም እኔ ስቀጥራቸው በነገራችን ላይ ናቲም ስልክ አንስቶልኝ ነበረ። ስቲል እሱ የሚያውቀው ነገር የለም። ከጸበል ወጣ ግን ጸበል ስለነበረ ቪዲዮ ምንም ያየው ነገር የለም። ምናልባት ዛሬ ካየ አላቅም እና የሚያውቀው ነገር የለም። ዞሮ ማለት ነው ናቲ ምንም የሚያውቀው ነገር የለም። ምናልባት ልጄንም የታረጋችሁ ምናምን ብሎ እንደ አዲስ ሊጠይቀን ይችላል ማለት ነው። እና ዮናስ ግን ጀስት እዚህ መናፈሻ እንደሆነ ነግሬው እየመጣ ነው። ናቲንም ደግሞ ያው በህፃኗ ጉዳይ ላወራ ፈልጋለሁ እና ብየዋለሁ ማለት ነው። ሁለቱ እንትን አይገናኙም። ግን ምን ጠይቀው ጥያቄ አለ። ናቲ ምንም እንደማያውቅ ነው። ዞሮ የሚያውቀው ነገር የለም ሲጀመር ማለት ነው። እንደ አዲስ ነው ሁሉም ነገር የሚጠይቀው የሚመስለኝ እኔ አላቅም። እና ሲመጣ ያው ዮናስ አለ እንደ በፊቱ ነው። ግን ዮናስ ልጄ ናት ማለቱ ራሱ ቪዲዮ ያየ አይመስለኝም። ጸበል ነበር የቆየው፣ ቆይታውም ጸበል ነበረ። እና እንደ አዲስ ነው ሁሉም ነገር የሚሆነው ማለት ነውና ስንነግረው ራሱ ምንድነው እሱ የሚለው ምን አይነት ስሜት ይሰማዋል፣ ይደነግጣል ወይ ምናምን የሚለውን ነገር እንግዲህ አብረን የምናየው ነገር ይሆናል ማለት ነው። ቤተሰቦቻችን ዮናስም እየመጣ ነው፣ ኦልሞስት ደርሷል መሰለኝ። እስቲ እንግዲህ ያለውን ነገር የምናወራ ይሆናል። እንትና ና ቁጭ በል የልጅ አባት የታረካት ልጅቷን ጥለን
አከራይ ጋር ማሚ ጋር አከራይ ጋር ቁጭ አድርገን መጣሁ። ምን ነው ካንተ ይሻላሉ በእርግጥ እነሱ አንተ ምን እንደምታደርግ አስርዋትም ቢያንስ አስርዋት ሎል ለምትናገረው ነገር ማለት እንትን ይኖር እግዚአብሔር እያስቀየምከኝ ያለ ለምንድን ነው እሱ ይፈልግ? አይ ግን እኮ እኔ እኮ ነው ችግር የለውም ምን ፈልገህ አስርዋትም ያልኩህ እኮ ቢያንስ ካንተ የሚሰራውን ነገር የሚያስፈልጋትን ምግብ የሚያስፈልጋትን ነገር የሚያውቃሉ። አንተ ዝም ብለህ ባይዘ ልጅቷ ያንተ ከሆነች ዮናስ ማንም ይከለክልህ፣ ማንም ካንተ ስር የሚወስድብህ የለም። ኃላፊነቱን ራስ ወስደህ የቀን ስራም ቢሆን እየሰራ ድንጋይም ቢሆን እየፈለጥክ ታሳድጋታለህ። እኔ አያገባኝም እኮ ስለሱ። እንደውም ሞር እንድታስብና ሞር ነገሮች ላይ ትኩረት እንድታደርግ ጠንካራ ሰው እንድትሆን ያደርጋል። ግን እኛ ስቲል እያመንን ያለነው ልጅቷ ያንተ እንዳልሆነች የኔ ነች። ተናገርኩ አይደል እንዴ? ምንድነው እኔ ማቀው እሱ እንግዲህ አሁን የሚለይ ይሆናል። ችግር የለው። ምንድነው የሚለየው? እኔ ማቀው ነገር ይለያል። እናትቱ አንተ አባት ትክክለኛ አባት ሁን አትሁን የምንለየው ይሆናል። ችግር የለው። በኋላ ምን ደርስበት ነገር ይሆናል። ተናገርኩኝ እኮ የኔ ልጅ ናት ብዬ አይደለም። በኔ በለጠ ደግሞ ከባለቤቶችም ምንም ያክስር የለም አለ። አዎ ካንተ ከባለቤት ውጪ ደግሞ የሚያክሰው ይኖራል ማለት ነው። አይኖርም። ይሄው ካንተ በላይ ነገሮችን የሚያክ ቆይ ዝም በል ቀስ በል አትንገረው ቶሎ ብለህ አንተ እንዴት ነው ወንበር ታመጣለህ ውጭ እንድትል ምንድነው? እሱ ለምንድን ነው የጠራችው? ለምንድን ነው እንዴ? ሰላም ነው? ሰላም ነው። እንዴት ነበር ጸባይ? አሪፍ ነው። ቆንጆ ነው። ራስን በደም እንትን አልካ? አራውን ተመችቶታል። ፊት ያስተው ለየት ብሎ ጥሩ ነው። ብዙውን ጊዜ እኮ ጸበል ብታሳልፍ ኖሮ አንዳንድ ካሉበት ነገሮችም በእርግጠኝነት ትገላገላል። አዎ ከሱስ ከምን ትገላል? ሱሱን አቁም። አራው ቪዲዮ ምናምን አይታል ነኝ ምንም አለኝ ምንም አይደለም። ግን ምን የተፈጠረ ነገር አለ ነው? አይመለከተውም እኮ እሱ መጠራጠር አያስፈልግም እኮ እንደውም ለምንድን ነው ስለሚመለከተኝ አትለፍልፍ። ዝም ብለህ ያስለፈልፍ። አታችሁ አይፈልጋችሁም። የተፈጠረ ነገር አለ። እኔ ያው ታውቃለህ ባለቤቴም ታማለች። ሰሞኑ ጥሩ ሁኔታ ላይ አይደለም ያለችው እና ሕፃን ደግሞ በዛብን ታውቃለህ። አሁን የኔም ሕፃን አለ እንደገና ያንተ አለች እንደገና ሌላ ደግሞ ያው ልጁም አለ ትንሹ ማለት ነው ባሮክ። ስለዚህ አንድ ላይ እኔ በጣም ነገሮች ከበዱኝ። ሙሉ ለሙሉ እሷ ምንም ልጆችን መቆጣጠር አትችልም። አሁን ትንሽ ነው አይምሮዋን እያመማት ነው ባለቤቴ ማለት ነው። ቪዲዮ ብታይ ኖሮ ግልጽ ይሆንልህ ነበር ሁሉም ነገር። ምንም አለው አይ ዝም በለው እሱ። አንተ እኔን አዳምጠኝ ተውና እሱን እኔን አዳምጠኝ። ለምን ዝም አትልም? ልትወኝ በቃ አንተ ልጅ በቃ ዝም በሉ። ቆይ ከዛ እኔ ሕፃኗን ልመልስልህ ፈልጌ ነበር ልሰጥ ፈልጌ ነበር ለአንተ ማለት ነው። እና ስደውል ስልክ አላነሳም። ያው በኋላ ነው ጸበል መሆንንም ስልክ ስታነሳን ያወቅነው። እና እኔ ምንም ጊዜ ስለሌለኝ ዮናስንና ልዑል ለሕፃኗን እንዲሰጡ ልኬያቸው ነበረ። ልዑል አልሄድም እኔ ራሴ ካላደረስኩ አልሄድም ብሎ ዮናስ ብቻ ነበር ሕፃኗን ይዟት የመጣው ማለት ነው። ከዛ ልከነው በማግስቱ ቤቱ ስንሄድ ሕፃኗ ዮናስ ቤት ነች ያለችው። ዮናስ ቤት ነች። ለአንተም አላደረሰም። ለምንድን ነው እሱ ያላደረስከው ብለንም ጠይቀነው ነበረ። ማለት እንዴት እቃ እኮ አይደለም እንዴ ሕፃን አሁን እቃም ስላልሆነ እኮ ነው አሁንም እዚህ ጋር እንትን እያልን ያለ ነው። ከዛ ለምንድን ነው እሱ ያልወሰድከው ብለንም ጠይቀነው ነበር።
ቤቱ ድረስ ሄደን እኔና ሉል ጠይቀነው ነበር። የነገረን ነገር ግን በጣም ትንሽ ይከብዳል። ለአንተ ምናልባት ለአንተ ስትሰማው ሊከብድ ይችላል። ማለት ምንድነው? ለምን አንተ የራስህ ልፋት አለ፣ የራስህ ድካም አለ፣ የራስህ ጥረት አለ። ልጅቷን ለማሳደግ እየደከም ራስህን እያስተካከልክ ባለህበት ሰዓት ላይ ይሄንን ዜና ስንነግርህ በጣም ልታዝን ትችላለህ። ግን ደግሞ እኔም ማላውቀው ነገር ስላለ በአንተ በኩል የምታውቀው ነገር ካለ እንድትነግረን እንፈልጋለን። አረ እንዴሉ እኔ ደስተኛ ነኝ። የምታውቀው ነገር ካለ ካሁን ምንድነው ማለት እያወራችሁ ያላችሁ? እያወራን ያለነውማ ልጅቷ ያንተ አይደለች ማለት ምን ቀልድ ነው የጀመራችሁት? አይደለም የሚያስቅ ነገር አይደለም። መቀለድ ጀምራችሁ። ስማኝማ ናቲ ምን መሰለህ ልጅቷ የዮናስ ነች ወይም ዮናስ የኔ ነች እያለ ነው። ስለዚህ አንተ የምትለው ነገር ምን አለ? አረ በእናታችሁ አቀሪ ምን ማለት ነው? ዮናስ የኔ ነች ማለት ምንድነው? አንተ አውሩ እናንተ ስለሚያወሩት ነገር አውሩ እናንተ ደግሞ አውሩ። አንተ በጠይቀ ደስ ይለኛል በሱ ነገር ምክንያቱም የተሳሳትኩ አንተ ይመስለኛል። በቃ ሰዎች አቀልዱን ተውትና ቁም ነገር ነው። እኔ ለቁም ነገር አይደለም እየተነጋገርን ያለ ነው። ያለው ማን ነው የሚለው? ያው ልጄ ነች እያለ ነው። ምን ማለት ነው? ልጄ ነች የግድ እኮ ማሰማት አይጠበቅም ማለት አንተ አሁን ልጅቷን ሰጥተዋል። እሱ ጋር ነው ያለች። እሱ ጋር ወስዷል። ጭራሽ ሲጀምር ልጄ ነች ብሎ ነው። 2 ቀን ሆና ዛሬ 2ኛ ቀኗን ይዛለች። እንዴት ነው ለኔ ሳትነግረኝ ለሱ የምትሰጠው? ምንም ማድረግ ስላልቻልኩኝ ነው። እኔ ምንም ማድረግ አልቻልኩኝ ማለት ምንም አይደለም። በቃ ልጄ ነች፣ ቦታዋ እኔ ጋር ነበረ፣ ተመለሰች፣ አለቀ። ልጄ ነች። ህፃኗን በእኛ ራሳችን ያቀነባበርነው ነገር ነው። ካፌ ውስጥ መጥቶ ሲሰጠኝ አንተ የምታውቀው ነገር የለም። ዮናስን ሁሉንም ነገር ያውቅ ነበረ። ራሴ ሳሚ እዚህ ቦታ ነው አሁን በዚህ ሰዓት እዚህ ቦታ ነው ብዬ ንገረዋ። ታዲያ ምን ይዘጋል? አባት ኮንክ ንገረውና አሳምነው። አንተ እውነት ካለ ለምን አነግረውም? ባለ መንገርም ግዴታ የለብኝም። ልጅ አለብህ በቃ እስከ ዛሬ እሱ ልጅ ብሎ ነው እያሰበኝ ነበረው ያለ እኮ ነው። ለምን ጭቅጭቅ ውስጥና ሌላ ለዲኤንኤ ለምናምን ውስጥ ለምን ታስገቡናላችሁ? ማለት አይደለም አትንካኝ አይደለም ጠሉን አይደለም። እንደ ትልቅ ሰው ተረጋግታችሁ አውሩ። እንደ ትልቅ ሰው ተረጋግታችሁ አውሩ። ተጣልታችሁ አይደለም። ሲጀመር አንተ ለምን የምትሰማ ከሆነ ልጅ የኔ ልጅ ናት፣ አንተ አይደለችም። ሁሉንም ነገር እኔ ነበርኩ ያቀናማ። ምን ማለት ነው? ናቲ አንተ ቀስ ብላችሁ አውሩ። ያው እንደ ትልቅ ሰው ማውራት ትችላላችሁ እኮ። አንተ የኔ ልጅ ናት የምትልበትን ነገር ንገረን። ዮናስም የኔ ልጅ ናት የሚልበትን ነገር ይንገረን። ከዛኛ ያታመነንን እንቀበላለን። መናገር አይጠበቅብኝ። ልጄ ስለሆነች መስሎኝ አምኜ ስለተቀበልኩ መሰለኝ። ምክንያቱም የሚያገባ ጉዳይ የለም። ለምን ሰው የሚልን አትሰማም? አይደለም ተረጋጋ። ልሰማ ነው። ቆይ እናዳምጥ እስቲ። የተወሰነ ደቂቃ እንስጣችሁ። መጀመሪያ ዮናስ ዝም በል። ቆይ ዝም በል ናቲ። መጀመሪያ ከመጋል በፊት ከመናደድ በፊት አንድ ነገር ላይ እንስማማ። ለአንተም የተወሰነ ደቂቃ እንስጠህ፣ ለዮናስም የተወሰነ ደቂቃ እንስጠው። እንደውም ቆይ ቅድሚያ ለአንተ ልስጠህ። ልጄ ናት። ቆይ ልጄ ናት ስትል ምንድነው ማስረጃህ? ማስረጃ ምን አለ ባልሽ? አንተ ራሱ ምን አይነት እስቲ እኔን ያቺ ልጅ ያንተ ልጅ እንደሆነች አሳምነኝ እስቲ። እሱ እኔ ነኝ ሁሉን ነገር ያሴርኩት፣ ሁሉን ነገር የጠነሰስኩት እኔ ነኝ እያለ ነው። አንተ ደግሞ አይ አይደለችም ልጄ እንጂ ምትል ከሆነ ልጅቷ ለሷ እንድትሰጥ ያደረገው በቃ ጥል አትፍጠር። በቃ አንተም ዝም በል። ምንም እኮ የለውም፣ ምንም ስለሌለ እኮ ነው። አንተም ራሱ ቆይ እውነት የለም። እውነት ቢኖር ኖሮ በጥላ ለማሳመን የሰጠውን ደቂቃ በስነ ስርዓት ተጠቀምበት። አባት ነኝ ስትል እንዴት ነው አባት ልትሆን ይችላል? እናትየዋ ጋር ያላችሁ ምን አይነት ስንት ነገር ውስጥ እንደገባው አይታላን።
ከእናትየዋ ጋር ያላችሁ ግንኙነት ምንድነው? እሱ እንዴት ነው ኖረ? ከእናትየዋ ጋር ራሱ እንዴት ነው ያንተ ልጅ መሆኑን ማለት ነው? አንተ ያንተ ያረገዘች ምንም አይነት ወሬ ባወራስ ኡፍ አንተ በኮነም ጀዝባ የሚያጣላ ነገር የለም። የሚያወራውን አሰማም እንዴ እኮ ነገር ባፍ እሺ አንድ ነገር ጠይቀህ በቃ ይበቃል። ዝም በል ንገረኛ። አንተ ደግሞ ተረኛ አባት ነኝ ስትል የልጅቷ አባት ነኝ ስትል ምንድነው? እኛ ባጭሩ እኔ ባልናገር ራሱ እኮ ምስክር ነው። እዛ ቦታ ላይ እንዴት እኔ አንተ ገኒ ባለችበት ቦታ ባለንበት ቦታ መታ ህፃኑን እስከ መስጠት ማን ነገራት? ለምን ላንተ ሰጠች? እኔ ነኝ ሁሉን ነገር አዘጋጅቼ ላንተ እንድትሰጥ ያደረኩት። አለቀ። ይሄ ብቻ በቂ ነው። በቃ የኔ ልጅ መሆኗ። እሱ ስለምን ያወራል? ስለምን ሊያወራ ይችላል? ንገረኝ እስኪ። እና ለምን አስፈለገ? ወይ ሁለታችሁ እኮ መጣላት ከሆነች ከመጀመሪያው ነው አይደለም ማለት እኮ ልጅ ከሆነች ቆማ ቆይ ከእናትየዋ ጋር ማለት ነው። ሳሚ ልቀቀኝ። ከሁለት አንዳችሁ እኔ ሁለታችሁንም እዚህ ጋር እንትን ብዬ ነው ሌላ ታሪክ ነው የሚፈጠረው። ሂድና እናትም ፈለክ እሱ አንተም ዝም በል። እሱም አንተም ምክንያት አለ። አባት ነው የምትለው ምክንያት አለ። ከእናትየዋ ጋር ግንኙነት ነበራችሁ። ለዛ ነው አይደል አባት ነው የምትለው ግንኙነት እስካለ ድረስ። ከዚህ ሁሉ ደግሞ እኔ ልጠይቀኝ አይገባም። እሺ እናትየዋ የት ነች? አያውቃትም። የት እንዳለች ነው አንተ ጋር ንገረኝ። አንተ ራስህ የት ነው ያለችው? ዝም በል። የት ነው ያለችው አንተ? ትሰማኛለህ? ቆይ እናትየዋ ትፈታችኋለች። ሁለታችሁንም ጭቅጭቅ የእናትየዋ ይፈታል። መፈታት ካለበት በምንም አይነት መንገድ ይፈታል እንጂ እንደዚህ ሲጀመር ሳሚ እሱ እናትየዋ ተፈልጋ መገኘት አለባት። በቃ ይሄ ነው አሁን እኔ እኮ አሁን የልጄ እናት ከእንዳንተ አይነት ሰው ጋር ራሱ አትገናኙ። ቆይ እናት ማለት ነው ልንገርህ ናቲ፣ እናት የፈለገ ትሳሳት የፈለገ ነገር ይፈጠር አባት ማን እንደሆነ ታውቃለህ? አባት የልጇ አባት ማን እንደሆነ በምን ቀን እንዳረገዘች ጠንቅቃ ታውቃለች። ቆይ ልንገርህ፣ ካላወቀች እንኳን ብዙ ነገር ቢፈጠር እንኳን ካላወቀች እንኳን ማለት ነው እናት ዲኤንኤ ይደረግ ትላለች። በቃ ያኔ ዲኤንኤ ወደ ዲኤንኤ እንሄዳለን። አንተ አባት ልትሆን ትችላለህ፣ እሱም አባት ሊሆን ይችላል። ምንም ያውቀው ነገር የለም። ከዛ በፊት አይጠበቅብህም። ሂድና የራስህን ሚስት እዛ ፈልግ። ሰውዬ ሲጀመር የእናት ከእንዳንተ አይነቱ ሰው ጋር ማለት ዮናስ ይሻላል። ሂድ አባረው ሉል አቶ አባቴ አረጋጋ። መጀመሪያ ራስህን አረጋጋ። ወይ የሚለያችሁ ማለት ነው እናትየዋ ነች የምትለያችሁ። አንተም ከእሷ ጋር ግንኙነት እንደነበረክ የፍቅር ጊዜም እንደነበረክ እስካለህ ድረስ ደግሞ ልጅ መወለድ አይደለም እኮ እሱ ሲጀመር አንድ ነገር ልጠይቅህ። ለምንድን ነው የአንተ ፎቶና የአንተ መረጃ ከህፃኗ ጋር የተገኘው? እሱ እኮ እኔ እንድጠራጠር ስላረገኝ ነው እንጂ እኮ ዮናስን አምነው ነበረ። አሁን ሁለታችሁንም ማለት ነው አንድና አንድ ሊለየን የሚችለው እናትየዋ ነች። እናትየዋ ትምጣ፣ ከዛ በኋላ ያለውን ነገር እሷን እንጠይቃታለን። ገባ? ትምጣ እኮ እሷ ትምጣ። ግን እኔ ይሄ ተግባብተናል። በዚህ ታገኘዋታለች። ስለዚህ በአንተ በኩል እናትየዋ የምትገኝ ከሆነ ፈልገህ ካለችበት አምጣ። በዮናስ በኩል የምትገኝ ከሆነ ዮናስ ካለችበት ፈልገህ ያመጣል። ከዚህ ሁሉ ጭቅጭቅ ተገላገለም ማለት ነው። ገብቶሃል? ቻው ቻው። ደምቆ